በፍጥነት ማቆም ያለባችሁ 5 ነገሮች። አንደኛ፣ ከመጠን በላይ ማሰብ። ከመጠን በላይ ማሰብ አዳዲስ ችግሮችን የመፍጠሪያ ጥበብ ነው። በስተመጨረሻ ያጠፋቸዋል። በዙሪያችሁ ያሉትን ነገሮች ሁሉ ያወሳስባቸዋል። ሁሉንም ነገሮች ቀድሞ ከነበረበት በባሰ መልኩ ያበላሻቸዋል። አንዳንዴ ማድረግ ያለባችሁ የተሻለ ነገር ምንም ነገር አለማድረግ ነው። ከመጠን በላይ ማሰብ ከመጠን በላይ መጨነቅ ነው። ሁሉንም ነገር በቁጥጥር ስር ማድረግ አትችሉም። በቃ ከመጠን ያለፈ ሐሳባችሁን ግቱት። ከመጠን ያለፈ ሐሳብ ደስታ እንዳይኖራችሁና በምንም እንዳትረኩ የሚያደርግ ትልቁ ምክንያት ነው። ስለዚህ ተውት። ሁለተኛ፣ ለውጥን ፍራቻ። እናንተ በሕይወታችሁ እንዲሆን የምትፈልጉት ለውጥ ወይም ደግሞ በሕይወታችሁ የሚሆነው ለውጥ አስፈሪ ሊሆን ይችላል። ግን ወደፊት በመሄድ ለውጥን ልናሰርጸው ይገባል። ከለውጥ ጋር እንዴት መግባባት እንደምንችል በመማር እንዴት ልንቆጣጠረው እንደምንችል መገንዘብ እንችላለን። በስተመጨረሻም ይጠቅመናል። ሶስተኛ፣ ባለፈው ጊዜ ውስጥ መኖር። ስለ ባለፈው ዘመን በማሰብና በመኖር መካከል ልዩነት አለ። በባለፈው ጊዜያችን ውስጥ ስንኖር ስለተፈጠረው ነገር እናውቃለን። ምንም የሚያስደንቅ ነገር የለውም። ያለፈው ጊዜ በጣም መልካም ከነበረ ወደ ኋላ በማሰብ እንኖረዋለን። ምክንያቱም ይህን ማድረጋችን ደስ የሚል ስሜትን ይፈጥርልናል። ባለፈው ነገር መኖር መልካም አይደለም። ምክንያቱም ዛሬም በደስታ እንዳንኖር መልካም አጋጣሚ ያጎድለናል። አራተኛ፣ ራሳችንን ዝቅ ማድረግ። ራሳችሁን ከሌላው ጋር በማነጻጸር ራሳችሁን አትኮንኑ። እናንተ በእናንተነታችሁ በራሳችሁ መንገድ የተለያችሁ ናችሁ። በዚህ ዓለም አንተም አንቺም ልዩ ናችሁ። ስለዚህ ራሳችሁን ዝቅ ማድረግ አቁሙና ራሳችሁን ከፍ ከፍ ማድረግ ጀምሩ። አምስተኛ፣ ሁሉንም ለማስደሰት መሞከር። ሁሉንም ለማስደሰት ብላችሁ በህይወት ውጣ ውረድ ውስጥ አትድከሙ። ነገር ግን ሁሉንም ሰው ለማስደሰት መሞከሩን ከቀጠላችሁበት ደስታን የምታጡት እናንተው ራሳችሁ ናችሁ። ምንም ያህል በሙሉ አቅማችሁ ሌሎችን ለማስደሰት መሞከራችሁን ብትቀጥሉ እንኳን ሊሳካላችሁ አይችልም። ልባችሁን ተከተሉ። የተሻሉ ቀኖችንም ፍጠሩ። ልዩና ቀዳሚ ሁኑ።